ማዲያት በጣም አስቸግሮሻል? እንግዲያው 3 መፍትሄዎችን እነግርሻለሁ። የመጨረሻው እንዳያመልጥሽ፣ ይጠቅምሻል። ሰላም የኑግላም ቤተሰቦች እንዴት ናቸው? ዛሬ በብዙዎቻችን ሴቶች ላይ የሚታየውንና ለብዙዎቻችን ጭንቀት የሚሆነውን ማዲያት ወይም መላዝማ በጥቂቱ እንመለከታለን። ማዲያት ምንድን ነው? ለምንስ እኛን ብቻ ያጠቃል? ዛሬ ምክንያቱንና መፍትሄውን እንወያያለን። እስከ መጨረሻው አብራችሁን ቆዩ። ማዲያት ማለት ቆዳችን ላይ በተለይ በፀሐይ የሚጠቁ የፊት ክፍሎቻችን ላይ የሚወጣ ጠቆር ያለ ቀለም ነው። ይህ የሚሆነው ቆዳችን ቀለም የሚሰጠውን ሜላኒን የተባለ ንጥረ ነገር ከልክ በላይ ማምረት ሲጀምር ነው። ብዙ ጊዜ በጉንጭ፣ በግንባር፣ በአፍ ዙሪያና በአፍንጫ ላይ ይወጣል። እንደ ብጉር አይቆስልም ወይም አያሳክትም፣ ነገር ግን የፊታችንን ውበትና ወጥነት ያጠፋል። ማዲያት እንዲወጣብን የሚያደርጉ 3 ዋና ዋና ምክንያቶች አሉ። 1. የፀሐይ ብርሃን። ትልቁ ጠላታችን ፀሐይ ናት። የፀሐይ ጨረር የቆዳ ቀለም ሴሎችን ያነቃቃል። ለዚህ ነው ማዲያት በክረምት እየቀነሰ በበጋ የሚባባሰው። 2. የሆርሞን መዛባት። ማዲያት የእርግዝና ጭንብል ማስክ ኦፍ ፕሬግናንሲ ይባላል። በእርግዝና ወቅት ወይም የወሊድ መከላከያ ክኒን ስንወስድ ሆርሞኖች ስለሚለዋወጡ ቆዳችን ለጥቁረት ይጋለጣል። 3. የተሳሳቱ የውበት መጠበቂያ ምርቶች። ቆዳችንን የሚያቃጥሉ ወይም በጣም ጠንካራ ኬሚካሎች ያላቸው ክሬሞችን ስንጠቀም ቆዳችን ራሱን ለመከላከል ሲል ጥቁረት እንዲወጣ ያደርጋል ማለት ነው። ታዲያ ምን እናደርግ ለሚለው ጥያቄ መፍትሄው መከላከል ብቻ ነው። 1. ሰንስክሪን። ፀሐይ ቢኖርም ባይኖርም በየቀኑ ሰንስክሪን መጠቀም ግዴታ ነው። 2. ጥላ መጠቀም። ከቀጥታ የፀሐይ ብርሃን ራሳችንን መሸፈን መከላከል አለብን። 3. ተፈጥሯዊ ማስኮችን በቤት ውስጥ በማዘጋጀት ፊታችንን እንዲስተካከል፣ እንዲጠራና ማዲያቱ እንዲጠፋ ማድረግ ይቻላል። ጥሩ ውጤት የምታዩባቸው በቤት ውስጥ የሚዘጋጁ ማስኮችን ጠቁማቸዋለሁ። እነሱም አሁን ደግሞ ወደ መፍትሄው እንለፍ። እነዚህን 3 ማስኮች በሳምንት 2 ቀን ተጠቀሙት። 1. የድንች ጭማቂ። ድንቹን ፈቅፍቃችሁ ጭማቂውን ማዲያቱ ባለበት ቦታ ላይ ተቀቡት። ለ20 ደቂቃ ቆዩት። ከዛ በኋላ ለብ ባለ ውሃ ታጠቡት። ድንች ቆዳን የማቅለል ተፈጥሯዊ ኃይል አለው። 2. የሬትና የማር ማስክ። ሬት ቆዳን ያከማል፣ ማር ደግሞ እርጥበትን ይሰጣል። ሁለቱን ቀላቅላችሁ በመቀባት ከ15 እስከ 20 ደቂቃ ቆዩትና ለብ ባለ ውሃ ታጠቡት። 3. የአፕል ሳይደር ቪኔጋር። ከ1 የሻይ ማንኪያ ውሃ ጋር ቀላቅላችሁ በጥጥ ማዲያቱ ያለበት ቦታ ላይ ብቻ ተቀቡት። ከ5 ደቂቃ በኋላ ለብ ባለ ውሃ ታጠቡት። ስለዚህ ጥሩ መፍትሄ ታገኛላችሁ ማለት ነው። ሁል ጊዜ የቤት ውስጥ መፍትሄ ብቻውን በቂ ላይሆን ይችላል። የሚከተሉት ነገሮች ካሉ ሐኪም ማማከር አለባችሁ። 1. ማዲያቱ በጣም እየሰፋና እየጠቆረ ከመጣ። 2. ፊት ላይ የማቃጠል ወይም የማሳከክ ስሜት ካለ። 3. የቤት ውስጥ መፍትሄዎች ለ3 ወር ተጠቅማችሁ ምንም አይነት ለውጥ ካላያችሁ ሐኪም ማማከር አለባችሁ ማለት ነው። ዋናው ነገር ትዕግስት ነው። ማዲያት በአንድ ቀን አይጠፋም እና ደግሞ ሰንስክሪን መጠቀም እንዳትረሱ። ይህ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ለጓደኞቻችሁም አጋሩ። ለዛሬ የነበረኝ ይህ ነው። በሚቀጥለው ቪዲዮ እስክንገናኝ ቻው ቻው።